ዓመት ብቻ ነው አይደል መሬት ላይ የቆየው 2 ዓመት ነው ይሄንን በ63 ዓመቱ ጻፈ ከዚህ በኋላ ሁለተኛ ጢሞቴዎስን በ65 ዓመቱ ጻፈ ሁለተኛ ጢሞቴዎስን ከጻፈ በኋላ 4 ወር በላይ አልቆየም መሬት ላይ ከዛ ጳውሎስ አገልግሎት ጨርሶ ወደ ጌታ ሄደ እና በጣም አስደናቂ ሰው ነው ይሄ ደብዳቤ የእስር ቤት ደብዳቤው ነው ጳውሎስ በእስር ቤት ይያለ የጻፈው መልእክቱ ነው በቸለታ ትላንትና ወዲያ ነው ቆላስያስን ሳነሳ ተናግሬ ያለው የእስር ቤት መልእክቱ ነው ከእስር ቤት ደብዳቤዎቹ መካከል ይሄንና ሁለተኛ ጢሞቴዎስን ሲጽፍ በጣም እየተሰቃየ የጻፈው ደብዳቤ ነው እጅግ በጣም ብዙ መከራ እየተቀበለ የጻፈው ደብዳቤ ነው በጣም ጠባብ እስር ቤት ውስጥ ገብቶ አልጋ ማዘርጊያና መተኛ ስፔስ በሌለበት አይነት ሁኔታ ውስጥ ሆኖ የጻፈው መልእክቱ ነው እና መተኛት ከፈለገ ወይ ቁጭ ብሎ ይተኛል ወይ ተደግፎ ይተኛል አልጋ የሚያዘረጋ ስፔስ የለውም ሮም ከተማ እስካሁን የሚጎበኝ እስር ቤት ነው እስር ቤቱ እና በጣም ጠባብ ነች ከሷም እስር ቤት ላይ የሚገርፈውና የሚጠብቀው ወታደር ገብቶ ይቆማል ይሄንን 2 ዓመት አሳልፏል እና ይሄ ሰውዬ በእንደዚህ አይነት ሁኔታ ውስጥ ይያለ የጻፈው መልእክቱ ነው እና እዚህ ደብዳቤ ላይ ጳውሎስ በሁሉም ደብዳቤዎቹ እንዳለ ሁሉ በዚህም ደብዳቤ ላይ የራሱ ካራክተር አለው እና ጳውሎስ በፊልጵስዩስ ደብዳቤ የእስር ቤት ሯጭ ነው በጣም ወፍራም ሰንሰለት እጁ ላይ ያለ ትልቅ የእግር ብረት እግሩ ላይ ያለ እንዳልኳችሁ ጠባብ እስር ቤት ውስጥ ነው ያለው ሮጣለሁ ይላል ፊልጵስዩስ ከተማ ሳይታሰሩ በሰላም እየኖሩ መሮጥ አቅቷቸዋል ወፋፍራም ሰንሰለት ተሸክሞ ጠባብ እስር ቤት ውስጥ ቆሞ ይሮጣል ሮጣለሁ እጁ ላይ ያለው ሰንሰለት አይገድበው የገባበት እስር ቤት አይዞም ሮጣለሁ ይላል ጳውሎስ ጌታ እንደውም ስለጠራኝ ከፊት ይልቅ እቸኩላለሁ painful ሰጋዬን ነው የሚሰማኝ እኔ እንደዚህ አይነት ነገር እና ይሄ ሰውዬ የፊልጵስዩስ ቅዱሳን እንደዚህ ይሉታል ጳውሎስ ምን ያህል ይዘ ምን ቀረ ምን ለመያዝ ነው ምሮጠው በጣም ብዙ እንዲያስክ እናስባለን ምን ቀረ ሲሉት ምንም አልያዝኩም 33 ዓመት በጌታ ቤት ኖሯል ይሄን ደብዳቤ ሲጽፍ የመጨረሻ የሚመስሉ መንፈሳዊ ክብሮች ላይ ደርሷል ይሄ ሰውዬ በሰው ደረጃ አንዳንዶቹን ክብሮች እሱ ብቻ ነው ያገኛቸው የበጉ ሐዋርያት እንኳን ያልደረሱበት ነገር ላይ የደረሰ ሰው ይሄንን ሁሉ መንፈሳዊ ክላይማክስ አክሰስ አድርጎ ምንም አልያዝኩም ገና ለመያዝ ነው የጸሎት ርዕስህን ያጠፋብሃል ጳውሎስ ይሉታል ምንም አልያዝኩም ለራሱ አልያዘም ይሆናል እንጂ ለኛ ብዙ ይዟል ይሄንን ደብዳቤ ከመጻፉ ከ14 ዓመት በፊት 3ኛ ሰማይ ሄዶ መጥቷል 3ኛ ሰማይ ይሄዳል እዚህ ቤት ይሄዳል አይታወቅም የመጨረሻው ዘመን ስለሆነ ብዙ ሰው እየሄደ ነው ሄጄ መጣው ሚል በየመጽይቱ በየምኑ በስቷል ብትሄዱም ችግር የለውም የዛሬ 2000 ዓመት ጳውሎስ ሄዶ መጥቷል 3ኛ ሰማይ ሄጄ መጣው ሲል የሆነ መንፈሳዊ ዓለም አገኘው አይደለም ያለው የእግዚአብሔር መኖሪያ ገነት ገባው አለ ሰው ከሞት ከተነሳ በኋላ የሚሄድበት ማለት ነው የደረሰበት መገለጥ ሊያስታብየው እንደሚችል እግዚአብሔር አምኖበታል በመገለጥ ብዛት እንዳልታበይ የስጋዬ መውጊያ የሰይጣንን መልእክት ተሰጠኝ ብሎ እኔም እግዚአብሔርን አንሳልኝ ብዬ 3 የለመንኩት እግዚአብሔርም ጌታም እንዲህ አለኝ ጸጋዬ ይበቃል ኃይሌ በድካም ይገለጣል ወይንም ፍጹም ይሆናል ምን ማለት ነው አላነሳልህም አብረም ምትኖርበት sufficient grace ነው መስጠህ ለምን ባነሳው ትታበያለህ አለው እንደሚታበይበት እግዚአብሔር አምኗል የደረሰበት መገለጥ ያስታበያል በልሳን ጸልየ ትንቢት ቀላቅለ አጋንንት ስታስወጣኮ ሰው መጨበጥ ይከብዳል ተናነቃል 3ኛ ሰማይ ከደረሰማ በቃ ወሬ ማታወራው ማብረ አያስጠጋ ስለዚህ እግዚአብሔር ጳውሎስን
ሃምብል ለማድረግ መውጊያ ሰጠው። መውጊያው አንዳንዶች እንደሚሉት ህመም ምናምን አይደለም። ኤንጄሊዮስ ነው የሚለው፣ ዴቲቭ ነው፣ ፐርሰን አመልካች ነው። ለመላክ የሚጠቀስ ነገር ነው የጠቀሰው። አጠገብ የሚያሰቃይ መልአክ አይነት ነገር አለ ነው የሚለው ጳውሎስ። እኔ እኮ ሲል ጠቀስ ያደርገው እማቀው ነገር የለም። ክብር ለኢየሱስ ይሁን። ከአንዳንድ ሰው አየ ለክፉ ቀን ያዘጋጀውን እንድታወጣ የሚያረጋል። ምንድነው እንደዚህ የሚያረግ? እኔ እኮ ሲል ጠቅ ያረጋዋል። ክብር ለኢየሱስ ይሁን። እና ጳውሎስ ይህንን ሁሉ መንፈሳዊ ዓለም አክሰስ አድርጎ ፓራዳይዝ ውስጥ ገብቶ ሄቨንን አይቶ ምንም አልያዝኩም አለ። መጡና ቅዱሳን እንደዚህ ያሉ ሶስተኛ ሰማያና የምትለው ነገር አልገባንም። ያው ሄደ የለም እኛ መሃል ግን ቆይ በሚገባን እናውራ። የሞት አስነስታ አታውቅም አሉት። ገና ነኝ የምትለው እግዚአብሔር በእጅ የሞተ እንዲያስነሳ ነው ስትሉት ምዕራፍ 28 ቁጥር 14 አካባቢ ነው ይሄንን ፊልጵስዩስን የሚጽፈው። ምዕራፍ 20 ላይ የሞት አስነስቷል። ከ8 ምዕራፍ በፊት ትዝ ይላችኋል። ጳውሎስ እየሰበከ ያለ ነገር አረዘመ የሚል ቃል አለ። እኔ ከ30 ደቂቃ በላይ አልሰብክም። ነገር ሲረዝም አስቸጋሪ ነው። ነገር ባረዘመ ጊዜ የሚል ቃል አለ። አውጤኪስ የተባለ ጎበዝ ከሶስተኛ ፎቅ ላይ ደርብ የሚለው G+3 ነው ቤቱ። ከሶስተኛ ፎቅ ላይ ቁልቁል ወድቆ ሞተ የሚል ቃል አለ። ጥፋቱ የወደቀው ሰውዬ አይደለም የጳውሎስ ነው ብሎ ጻፈ ሉቃስ። ጳውሎስ ነገር ባያረዝም ሰውዬው ወድቆ አይሞትም ማለት። ስለዚህ ጥፋተኛው ሰውዬው ነው አለ። ምክንያቱም ሉቃስን ጧት ነግሬያቸዋለሁ። ፕሮፌሽናሊ ፊዚሺያን ነው። በሽተኛ ሲሰማ ነው የሚውለው። እንደ ፕሮፌሽናሊ የመስማት አቅሙ ትልቅ ነው። መንፈሳዊ ዓለም ላይ ካመጣው ደግሞ 27% አዲስ ኪዳን የጻፈ ሰው ነው። ስለዚህ ቸርችም ብታወራ አይደክመውም። ዛሬ ግን ሉቃስ ራሱ ረዘመ አለ። ለሉቃስ ከረዘመ የምር ነው። እና ነገር ሲያረዝም አውጤኪስ ስራው ውሎ መጥቶ ሊሆን ይችላል። ማታ ነው አዳር ነው ፕሮግራሙ። ጳውሎስ ሌሊት ስብከታ ጠራርጎ ጸሎት ረዘም አያረግም። ተከታታይ ትምህርት ነው የሚጀምረው። ደግሞ እንደዚህ አይነት ስብከት አይደለም ተቀደሱ ምናምን ሊል ይችላል። ከዛ ሰው የእጁን ተደግፎ አንድ ሶስቴ ከእጁ እንደዚህ አምልጦ ሊሆን ይችላል። በኋላ ላይ ሉቃስ ሲጽፍ ወድቆ ሞተ ቢል ምን አለ? ቁልቁል የሚል ቃል አለ። የወረደው ማለት ነው። ቁልቁል ነው ባናቱ ነው የወረደው። ጧ ሲል መውደቁ አይደለም አይደል? ተኝቶ መውደቁ ነው የገደለው እንጂ ከዛ ላይ ቢወድቅ አይሞትም። ተኝቶ ስለወረደ ነው። እኔ እንቅልፍ ግን ኖርማሊ ተኝቶ አይደለም አይደል? እንቅልፍ ወደቀበት የሚል ቃል አለ። ተቀብሎ ነው የተኛው። ወድቆበት ነው። ጌታ ይባረክ። ሲወድቅ ሰው መጣና እንደዚህ ያለው አንተ አጠራ ታረገውም ወይ ስብከት አርዘመ ሰውየውን ገደልከው ሲሉት ዞር በሉ አለና የሞተውንም ሰው ከመሬት አንስቶ አቀፈው ይላል። የሞተ ለማስነሳት እጅ ጭኖ አይጸልይም። የቀዘቀዘውን ሰውዬ ብድግ አድርጎ ሙቀት አጋባበት ሲል ከነ ህይወቱ መለሰላቸው ይላል። ከዛ 3 ቀን እንቅልፍ አይዝም። ጌታ ይባረክ። አንስቶ አቀፈው ይልና ከዛ ምን መሰላችሁ ይለው ወደ ቦታ ተመለስ ብሎ ትምህርቱን ቀጠለ የሚል ቃል አለ። እኔ አሁን እሱ ክፍል አይገባኝም። ምስክርነት ጊዜ የለውም እንዴ ጳውሎስ? ስትሞት የት ሄድክ? ስጸልይ ለምን ተሰማ? ምን አያ አይባልም እንዴ? ተመለስ አለው። ሰው ይሄዱ ቁጭ አለ። ስንተኛ ላይ ነው የቆምኩት አለ። አየ የሞተውን ማስነሳት ካሪዝማው ነው። ቀጥሎ ግን ካራክተር ነው። አየ ሞታ አንተ አይደለም የምታስነሳው እግዚአብሔር ነው። የሞተውን ካስነሳ በኋላ ግን አንተ ነህ። እግዚአብሔር በሰውየው እስኪሞት የሰራበት ክብር አይጋፋው። አየ የሆነ ነገር ከተሰራበት በኋላ እኔ እኮ ነኝ አይልም። ተመለሰ ቁጭ በላለው። ወደ ትምህርቱ ተመለሰ። ይሄ ጳውሎስ አይደለማ። ያው ሰውየው የኢየሱስ ተማሪ ነው አይደል? ደቀ መዝሙር፣ ትክክለኛ ደቀ መዝሙር ነው ማለት ነው። የዚህ እምነት ጀማሪ የሚያረጋው ነው የሚያረጋው። ኢየሱስ ትዝ አይላችሁም? አልዓዛርን ከሞት ሲያስነሳ ትዝ ይላችኋል? መቃብር ነው። የነሱ መቃብር እንደኛ አይነት አይደለም አይደል? የኛ መቃብር አንድ ሰው ነው የሚቀበረው። የነሱ መቃብር ዋሻ ነው፣ የቤተሰብ ነው። እና ቅድመ አያቱ በጣም ብዙ ሰው ነው ያለው መቃብር ውስጥ። ለዛ እኮ ነው ከፈቱት ብሎ ዝቅ አለና ናውጣ አይደለም ያለው። ብዙ ሰው ስላለ ነው በስም የጠራው። ብዙ ናቸው አቶ ከሌም ምናም ብዙ ሰው ስላለ አሁን ናውጣ ቢል ወንድ በሙሉ ይወጣል። የፈጣሪ ድምጽ ነው፣ አሙታን ድምጹን ይሰማሉ ይላል። የትንሳኤ ቀን ብለው ሊወጡ ነው። ስለዚህ ዝቅ ብሎ አልዓዛር አለው። የሚፈለገው አልዓዛር ነው።
አልዓዛር ናውጣ ሲለው የሞተውም ሰው ከነ መግነዙ የሚል ቃላምባቸው የሞተ ሰው አይደለም የፈራረሰ ነው የወጣው። ምን ማለት ነው? 4 ቀን ሆኖታል ማለት አይኑ ፈሷል፣ ስጋና አጥንቱ ተለያይቷል። ሸቷል ማለት ስጋና አጥንቱ ተለያይቷል። መፈራረስ የጀመረው ሰው የሞተ አይደለም ያስነሳው፣ የፈራረሰ ነው የገጣጠመው። እስቲ አሜን በሉ። ኖርማሊ ይሄ ሜንቴናንስ ነው አይደል? ክሬኤተርም ነው እሱ። መጠገን አይከብደውም ፈጥሮ። አፈር ከምሮኮ ሰው ያደርጋል እንኳን የፈራረሰ። ናውጣ ሲለው የሞተውን ሰውዬ ናውጣ የምትለው ቃል ህይወት መንፈስ ሆና ሰውየውን ገጣጥማ ሰውየው እየዘለለ ወጣ። ሲወጣ ፍቱትና ይሂድ አለይልና ስሙኝ ገብቶ በላ የሚል ቃል አለ። ገብቶ በላ አይገባኝም። አሁን ይሂድ ምናምን እሺ እኔ አሁን አይበላልኝም። እውነቱን አይደል የምናወራው? አሁን የሞተ በእጃችሁ ቢነሳ እኮ 1-3 ቀን አበሉም እያያችሁ ትጠግባላችሁ። እኔ ነኝ እኮ ያስነሳሁት እያላችሁ ዝም ብላችሁ ነው በቃ ትጠግባላችሁ። አይ ከተገለጠው ክብር ቀጥሎ አንተ ነህ። እግዚአብሔር ከሰራው ስራ ቀጥሎ ያንተ ነው። ሃምብል ከሆንክ እስክትሞት ይሰራባል። ፕራይድ ካለብህ ቶሎ ዞር ይላል። እና ጳውሎስ የሞተ አስነስቶ ምንም አልያዝኩም ይላል። አረ ምንም የለም ተአምራት በእጅ ተደርጎ አያውቅም ይሉታል። ምናልባት እግዚአብሔር በእጅ ተአምር አድርጎ አያውቅም? ሂዱና የሐዋርያት ሥራ ምዕራፍ 14ን ማንበብ ነው። ልስጥራና ደርቤ የሚባሉት የሊቃኦንያ ከተሞች ትዝ ይሏቸዋል። የገላትያ ደብዳቤ ተጻፈላቸው። ደቡብ ገላትያ ተብሎ የሚታወቁት ከተሞች። ጳውሎስ ቆሞ እየሰበከ ያለ አይደለም፣ ቸርች አይደለም፣ መንገድ ዳር ነው። ቆሞ እየሰበከ ያለ ከተወለደ ጀምሮ ሄዶ ማያቅ አንድ ሰው አይደለም ይላል። ዞር ሲል እምነት እንዳለው አየላል። ከተወለደ ጀምሮ ሄዶ አያቅም ሰውየው። ድንገት ዞር ብሎ ሲያየው እምነት አለው። ተነስ ይለው በኃይል ዘሎ ቆመ። ኤግዛሎማይ ማለት እንደዚህ ዘለለ ማለት አይደለም። 3 ሜትር ምናምን ነው የዘለለው G+1። ለዛ ነው ልክ ሰውየው ሲዘል ወይ ተአምር አይደለም ያሉት፣ አማልክት በሰው አምሳል በመካከላችን ተገልጠዋል። አምላክነ እስኪባል ነው ሚራክል ፐርፎርም ያደረገው። አምላክነ አሉት። መጡና እዛ የዲያቤተ ጣዖት ካህናት መጥተው አምላክነ ብለው የአበባ ጉንጉን አድርገው ወይ ፈናርደው ሊያመልኩት እኮ ነው። እየጠበቅናቸው ነበር ሄርሜንና ዲያ አንድ ቀን እንደሚገለጡ ዛሬ ተገለጣችሁ አለው። አምላክ አይደለሁም አለው። ነህ አለው። አይደለሁም ሲል ራስን አታውቅም አለው። ሰውማ አንደኛ ነው በሰላም የሚኖረው። እንደዚህ አይነት ስራ እኮ ሰው አይሰራም። አምላክ ካልሆንክ አለው። ልብሱን ቀዶ ማቅ ነስንሶ ከዚህ ስራቸው በጭንቅ አስተውናቸው ይላል። ቀጥሎ እንዲህ አለ፣ እኔ አምላክ ሳልሆን እንዲህ ካለ ከንቱ ስራችሁ ተመልሳችሁ ወደ አምላክ እንድትሄዱ የተላኩኝ የአምላክ መልእክተኛ ነኝ። ይሄንን የሚያክል ተአምር እግዚአብሔር በእጁ ሰርቶ ምንም አልያዝኩም። ምንም ስላልያዘ አይደለም፣ ሰውየው የሚፈልገው ብዙ ስለሆነ ነው። በእውነት ጳውሎስ 3ኛ ሰማይ ሄዶ የሞተ አስነስቶ እንደዚህ አይነት ተአምር አድርጎ ምንም አልያዝኩም ይላል። በጣም በትህትና አጠገባቸው ያለውን ሰው አንተ የት ጋር ነህ በሉት። ክርስትና አስቸጋሪ ነው። ቆንጆ ሲሆን ነገሩ ያለቀ ይመስላል። ወንጌል ሰብከህ አታውቅም አሉ ጳውሎስን። ወንጌል ሰብከህ አታውቅም? ሰው ባንተ ምክንያት ወደ እግዚአብሔር መንግስት እንዲመጣ ነው ገና ነኝ የምትለው አሉት። ለዚህም በጣም ቆንጆ ማስረጃ የሐዋርያት ሥራ ማጥናት። የሐዋርያት ሥራን የጻፈው ሰውዬ ሉቃስ አይደል? ሐኪም አይደል? የተማረ ስለሆነ ቁጥር ይችላል። ስታቲስቲክስ ላይ ሻርፕ ነው። ጴጥሮስ ወጥቶ ሰበከ። 3000 ዳነ። በቁጥር ነው። የመጽሐፉን ታማኝነት ለመጨመር ሲል በቁጥር ነው የሚያስቀምጠው። ይቆጥራል። አንተ ጋር ስንት ሰው ደህንነት ይማራል? አንተ ጋር ስንት ሰው ብሎ ቸርች ያለውን ሰው በሙሉ ቆጥሮ 3000 ነን አለ። በሁለተኛ ቀን ሰበከ 5000 ዳነ። በቁጥር እያስቀመጠ መጣና ከጳውሎስ ጋር ተገናኙና ወንጌል ስርጭት ወጡ አብረው እና የጵስዲያ የምትሆን አንጾኪያ ለወንጌል ስርጭት ሲወጡ ጳውሎስ በዛ በኩል ወጣ፣ ሉቃስ በዚህ በኩል ወጣ። በቃ ሰበክና እንገናኛለን ቸርች ተባብለው አንዱ በዚህ ሲወጡ ሉቃስ ሰበከና ያው መስበከኛ ነው ማዳን ጌታ ነው ብሎ መጣ። ብቻውን መሰለኝ መጣው። ጳውሎስ ተመልሶ ሲመጣ ሉቃስ የሐዋርያት ሥራ ምዕራፍ 14ን እየጻፈ ነው። ከዛ እንደ ልማዱ ቁጥር ሊያስቀምጥ መቁጠር ጀመረ። የዳነውን ሰው 1000 2000 3000 አለና ዞር ሲል የት ጋር እንደጀመረ ጠፋበት። እምቆጥራቸው ወደዚህ ሆኑ ብሎ
ሲያይ መጨረሻ የለውም። ከከተማው ጥቂት ሰው ሲቀር በሙሉ መጡ። እኔ አይደለም ያልኩት ሉቃስ ነው ያለው። ከከተማው ጥቂት ሰው ሲቀር የዳነውን ሰው በቁጥር ማስቀመጥ እስከማይቻል በድፍን ከተማ በግማሽ ከተማ ትንሽ ሲቀረው እየተባለ ነው የተቀመጠለት ለጳውሎስ። ኦልሞስት በዛ ዘመን የዛሬ 2000 ዓመት ኖርዝ አፍሪካ ሚድል ኢስት እና ማይነር ኤዥያን ጠቅልሎ 2.8 ሚሊዮን ሰው አካባቢ ሰብኳል። ይህንን ሁሉ ነገር በእጁ እግዚአብሔር አሳልፎ ሰጥቶት ምንም አልያዝኩ። ዘንድሮ ይሄ ሁሉ ቴክኖሎጂ ባለበት እንደዚህ አይነት ስብከት መስበክ ከባድ። ቴክኖሎጂ በጣም ጥሩ ቢሆንም ወንጌል ግን በመንፈስ ነው የሚሰራው። እና ይሄንን ሁሉ ክብር ያየ ሰው እዚህ ደብዳቤ ላይ ምንም አልያዝኩም ይላል። ይሄንን ሁሉ ክብር ካየ በኋላ ነው የጻፈው። ይሄንን ኢየሱስ ክርስቶስ ጌታ ነው። ምንም አልያዝኩም አላቸው። ይሄንን ሁሉ ነገር ደግሞ ፊልጵስዩሶች ያውቃሉ እግዚአብሔር በሱ እጅ እንደሰራ። እነሱ ያሉበት ከተማ እንኳን እሱና ሲላስ እየዘመሩ የወህኒው መሰረት ተናውጧል። ብረት ከእጃቸው ላይ ተፈቶ ወድቋል እየዘመሩ። የሁሉም እስራት ተፈታ የሚል ቃል አለ። መንፈስ ቅዱስ በመዝሙራቸው የእስር ቤት በር ከፍቷል። የተነቃነቀው መንፈሳዊ እስር ቤት አይደለም፣ እንደዚህ አይነት ግድግዳ ነው። የተፈታው መንፈሳዊ ሰንሰለት አይደለም፣ ትክክለኛ የብረት ሰንሰለት። ሁሉንም ፈታቸው መንፈስ ቅዱስ። እነሱ ከተማ እንኳን በዚህ ሰውዬ ህይወትና አገልግሎት የተፈጠረውን ያውቃሉ። በምንም አይነት መንገድ ሰውየው በስህተት ይሄንን ሜንሽን አያረግም። አልያዝኩም ይላል። ይሄ ሁሉ ነገር እኮ በእጅ ሆኗል። አላቅም እኔ አላቅም አረገ እንዲያው አላቅም። እና ሌላ አለ የሚይዘው። ምን ቀረ ጳውሎስ ሲሉት በእምነት መንፈሳዊ ልጆቹ ለሆኑ ለፊልጵስዩስ ከተማ ላለችው የክርስቶስ ቤተክርስቲያን የጸሎት ርዕስ ይጽፋል። ጸልዩልኝ። አንተ ሶስተኛ ሰማይ ለወጣ ሰው ምን ብለህ ነው የምትጸልየው? ይሄ ሁሉ እግዚአብሔር እኮ በጳውሎስ እጅ እኮ ሰው መፍጠር ነው የቀረው። ሁሉንም ተአምር አድርጎበታል። መፍጠር ነው የቀረው። አቦካ አድርጎ መስራት ነው የቀረው እኮ ሰውየው ከእግዚአብሔር ጋር። እግዚአብሔር እኔ እንደውም አንድ ቃል አለ የሐዋርያ 19:11 ኤፌሶን ትዝ ይላችኋል። እግዚአብሔርም በጳውሎስ እጅ እጅግ የሚያስደንቅ ኖርማሊ ኤክስትራኦርዲነሪ ሳይሆን አንዩዥዋል ነው አንዩዥዋል የሆነ ነገር ሰራበት ይላል። አንተ ሰው እኮ በእጁ እንደዚህ ያነሳል። እግዚአብሔር በጳውሎስ እጅ ላይ እጁን አድርጎ እግዚአብሔርም በጳውሎስ እጅ እግዚአብሔር ነው የሚያነሳበት። አንዩዥዋል ማለት ምን ማለት መሰላችሁ? ሆኖ ማያቅ ነገር ሆነ። የሞተ ተነሳ ለሚለው ሉቃስ ቮካብለሪ አለው። እንትን ተፈወሰ ለሚለው ቮካብለሪ አለው። ለዚህኛው ቃል የለኝም አለ እና ሆኖ ማያቅ ነገር ሆነ አለ። ሰውነቱን የነካ ጨርቅ አይደለም ይለው። ሌላ ከተማ ሄዶ ጳውሎስ እዚህ ካለ የሆነ ቦታ የለማ። ስለዚህ ሰውነቱን የነካ ጨርቅ ማለት ባይዘ እንደዚህ አስነክቶ መሮጥ ማለት አይደለም። ጭንቅላቱ ላይ ሲሰብክ የሚያስረው ባንድ አለ፣ እንትን አለ የሚታሰር ወገቡ ላይ የሚያስረው አለ፣ ቀሚሱን ማሰሪያ። ሲቀመጥ እነሱን ፈቶ ሲያስቀምጥ ይዘው ይሮጣሉ ሰዎቹ። ሌላ ከተማ ሄደው የታመመ ሰው ላይ ቁጭ ያደርጉታል። የታመመው ሰው ይፈወሳል። ጳውሎስ ጨርቄን ይዘሩጥ ብሎ እኮ አይደለም እነሱ ይዘው ሮጦ ነው። ውስን በሆነው ጳውሎስ ሁሉ ቦታ የሚገኝ እግዚአብሔር ሰርቷል። ጳውሎስ እዚህ ነው ያለው። አዎ ስጋውን መጠቀም ስለማይችል ጨርቁን ተዋሰው። እዚህ ነው እኮ ጳውሎስ እዚህ ያለ ጨርቁ ደግሞ ሌላ ቦታ ሚኒስተር ያደርጋል። ይሄ ሁሉ ክብር የተገለጠበት ሰው ምንም አልያዝኩም ይላል። እኔና እናንተ የት ጋር ነን? ይሄን ሁሉ ክብር ያየ ሰው ምንም የለኝም ካለ ምን ይዛል? አንተ ምን ይዘህ ነው ጸሎት የምታቆመው? ምን ይዘህ ነው የእግዚአብሔር ቃል ማጥናት የምታቆመው? ምን ይዘህ ነው ማገልገል የሚሰለችህ? ምን ይዛል? አንተ ምንም አልያዝክም ብራዘር፣ ምንም አልያዝንም። ምን ይዘናል? ምንም አልያዝንም። መች ነካኑና ይሄን ያህል ይቀረኛል ለማለት አይደለም። አልጀመር ነው። እስቲ አሜን በሉ። እና ምን ቀረ ምን እንጸልይል ሲሉት ጳውሎስ እንደዚህ ይላል።
የምትጸልዩልኝ ነገር አለ ባካችሁ ይላል። ተንበርከኩ አላችሁ። ተንበረከኩ። የጸሎት ርዕስ የሚያነበው ሰውዬ ያነባል። አንደኛ ይላል። እሺ መቼ ስለዚህ ሰውዬ ምንድነው የምንጸልየው? ከገባን ነው ርዕሱ ራሱ ሲሰሙ ክርስቶስን እንዳውቅ አለ። ድገመው ይሉታል። የአዲስ ክርስቲያን የጸሎት ርዕስ ነው። ይሄንን ሁሉ ክብር ያየ ይሄን ሁሉ ዘመን ያገለገለ ሰውዬ አሁንም ክርስቶስን ማወቅ ነው የሚያምረው። ምን እንጸልይ ስትለው ጸሎቱ እንደ ኒኩለር ሳይንስ ውስብስብ ያለ አይደለም፣ ግልጽ ነው። ብዙዎቹ እሱን መጸለይ ትተው ሌላ ነገር ነው ይግባን እያሉ የሚጸልዩት። ጳውሎስ ይሄን ሁሉ ክብር ያየ ሰውዬ ምን ትፈልጋለህ ሲሉት ኢየሱስ እንዲገለጥልኝ እና እኔ ተገለጥልኝ እያልኩት ነው። አዎ የኔ አይበቃም፣ እናንተ ደግሞ በዛ በኩል ተገለጥለት በሉት። እኔ እዚህ እየለመንኩት ነው፣ እናንተም ባካችሁ በዛ በኩል በሉልኝ። ለኔ የምትጸልዩ ከሆነ ኢየሱስ ተገለጥልን ለጳውሎስ በሉት፣ ይገለጥል። ኢየሱስን እንዳውቅ የትንሣኤውን ኃይል እንዳውቅ ምን ማለት ነው? ኢየሱስን ከሞት ያስነሳው ኃይል በኔ እንዲሰራ። ይሄ ትንሣኤ ኃይል ማለት እግዚአብሔር አንዴ ነው ወደ ኢየሱስ መቃብር የላከው። ትዝላችኋል አይደል? ወደ ኢየሱስ መቃብር ነው አንዴ ነው የተላከው። በዘላለም ውስጥ እዛ ጋር ነው አይደል የተገለጠው ይሄ ኃይል። ይሄንን ኃይል እግዚአብሔር ወደ ኢየሱስ መቃብር ሲልከው ኢየሱስን በአንዴ 6 ነገር አረገው። በአንዴ ኃይል ሲመጣ ማለት ነው። የመጀመሪያው ከሞት አስነሳው፣ ሁለተኛው በቀኙ አስቀመጠው፣ ሶስተኛ ከስም በላይ ስም ሰጠው፣ አራተኛ መልካምና ክፉ በሆኑ መዋቅሮች ላይ ሾመው፣ አምስተኛ ሁሉን ከእግሩ በታች ያስገዛለት፣ ስድስተኛ የቤተ ክርስቲያን ራስ አረገው። እግዚአብሔርም ይህንን ባደረገ ጊዜ የብርታቱ ጉልበት ታይቷል። ስለዚህ ኢየሱስን ከሞት አስነስቶታል። አዎ በእኔ ይገለጥ። ጳውሎስ እየለመነ ያለው የመጨረሻው ኃይል በእኔ ይስራ አለ። አይ ከሞት ስነሳ አይደለም በስጋ ወራቴ እንደዚህ ስራመዳው የትንሣኤ ኃይል ይራመዳል። በዚህ ኃይል ልስበክበት፣ በዚህ ኃይል ላገልግልበት፣ በዚህ ኃይል ልቀደስበት፣ በዚህ ኃይል የኢየሱስ ልሆንበት። ይሄ ኃይል ዘንድሮ በእኔ ስራ አለ። እንድትለምኑልኝ የምፈልገው አዎ የትንሣኤው ኃይል እንዳውቀው እንዳብራራው ማለት አይደለም። ኤፒግኖሲስ ማለት አፕሊካብል ኖሌጅ ነው፣ የሚኖር ዕውቀት። ጭንቅላቴ ላይ መረጃ እንዲሆን አይደለም የምለምነው አለ። ልወቀው ስላችሁ ኤክስፔሪየንስ ወክ ላርግበት አለ። ኢየሱስ ከሞት ተነስቶበታል፣ በአብ ቀኝ ተቀምጦበታል። አዎ እኔ ገላትያ ምናምን ላገልግልበታል፣ እኔ ኤፌሶን ተሰሎንቄ ላገልግልበታል። እግዚአብሔር አዋሳ በእናንተ በትንሣኤው ኃይል ይስራ። አይ አንሊሚትድ ፓወር ነው፣ ገደብ የለውም። ይሄ ኃይል ከመፍጠር ኃይል ይበልጣል። ሰማይና ምድርን ሲፈጥር አይደለም ኃይሉ የታየው ልጁን ከሞት ሲያስነሳ ነው። ጳውሎስ እንዲህ አለ፣ ይሄንን እንዳውቅ። ምን ቀረ ሲሉት ኢየሱስን ማወቅ። ምን ቀረ? የትንሣኤውን ኃይል ማወቅ። ምን ቀረ? የሲቃዩ ተካፋይ መሆን። አዲስ ክርስቲያን አይመስልም የሲቃይ ተካፋይ ሲል? ሰው እኮ ፍሬ ሲሆን ነው አይደል ከጌታ ጋር ምንም ይምጣ ይላል ጳውሎስ። ይሄን ሁሉ ዘመን ኖሮ መቸለታ ነግሬያችኋለሁ 55 መከራ አልፎበት አሁን ስትለው የክርስቶስን ሲቃይ እንድካፈል 39 ጊዜ 5 ይገርፈውታል። 192 አካባቢ ስትራይፕስ አለ ላዩ ላይ። የክርስቶስን ማህተም በስጋዬ ተሸክም ያለው ይላል። አታድክመኝ። I am branded for Christ ይላል። ብራንድድ ነኝ ይላል። branded for Christ ብራንድ አይታየም ይላል። ብራንድ አለኝ ይላል። እና አታድክመኝ፣ ያንተ መሆን አልችልም። ስትራይፕሱ ይታያል ይላል። አዎ ስጋዬ ላይ ነው ያለው አለ። እስቲ አሜን በሉ። አሜን። በመንፈስ የታተም ያለው አይደለም ያለው እዚህ ላይ ሁሉ አለ አለ። የኢየሱስ ማህተም ሰውነቴ ላይ ሩቅ ነው። ክብር ለኢየሱስ ይሁን። የሲቃዩ ተካፋይ እንደሆን አላቸውና ሲሉ የመጨረሻ ይሄንን አለ ቢሆንልኝ ቢሆንልኝ። ይሄን ዝም ብሎ አያረገውም እግዚአብሔር፣ ለማንም ዝም ብሎ አይሰጥም አለ። እና ይሄንን ጾም ጸሎት ይዛችሁ ጸልዩልኝ። ምን በሞቱ ልመስለው እመኛለሁ። ኢየሱስን በሞቱ መምሰል ዝም ብለ የምታገኘው አይደለም። እግዚአብሔር ለሚወደው ብቻ ነው የሚሰጠው። እንዶ ቢሆንልኝ ካረገልኝ በሞቱ ልምሰለው።
ጸልዩልኝ እኮ ነው የሚለው። በመጨረሻም አለ በሙታን ትንሣኤ ቀን ልገኝ እናፍቃለሁ። ከኛ ጋር አብሮ ትንሣኤን መካፈል ይናፍቃል። የዛን ቀን በታላቁ ቀን በጉ ከሰማይ ከብሮ ሲመጣ የዛን ቀን እኖር ዘንድ እናፍቃለሁ። ያ ቀን ነው ተስፋዬ ይላል። እንደዚህ በታማኝነት ሰርቭ ማድረጋው የዛን ቀን ለመኖር ነው። ያ ቀን በጉ ብርሃን ሆኖ የሚመጣበት፣ የሰማይ ሰራዊት እስከ ደመና የሚወርዱበት፣ የአየሩ ኃይላት ተደርመሰው የሚወድቁበት፣ አምነውት የኖሩት የሚነጠቁበት የዛን ቀን ከናንተ ጋር እዛ እንድገኝ አክሊሎቼ ናችሁ በሰማይ እዛ ጋር ደግሞ እንዲህ አብራችሁ እንደ እዛ ጋር ደግሞ ላገኛችሁ አላቸው። ኢየሱስ ክርስቶስ ጌታ ነው። ይሄ ሰውዬ ነው እንግዲህ ይሄንን ደብዳቤ የጻፈው። በጣም ማቹር አርጓል። ይሄን ደብዳቤ ሲጽፍ በጣም በስሏል። ሰውየው ናቹራሊ ኢሞሽናል ነው። ጳውሎስ ትዕግስት የለው፣ ፊት ለፊት ነው ረግሞ የሚወጣው። ይሄን ደብዳቤ ሲጽፍ ግን እንደዛ አይደለም። ገላትያን ሲጽፍ ትዝ ይላችኋል። he was young፣ በጣም ገና ወጣት ነው። 30 ምናምን አመቱ ነው። አይታገስም። ጴጥሮስን የሚያክል ኤጲስቆጶስ ጳጳስ ሞት ይገባዋል ብሎ ይፈርዳል። ማርቆስን አጠገቤ እንዳይመጣ ብሎ ጥሎት ሄደ ይላል። ከበርናባስ ጋር እስኪጣላ ድረስ አልፈልግም ይላል። ይሄን ደብዳቤ ሲጽፍስ ማንም በደረሰበት በዚያ ይመላለስ። ማቹር አድርጓል። እንደ ማርቆስ በወንጌል አገልግሎት መካከል እናት የናፈቀችኝ ያለ መሄድ ካለ ታገሱት ይበስላል። የጴጥሮስ አይነት ሁለት ቦታ ረግጦ በግብዝነት የሚበላ አንድ አዛብ አንድ አይሁድ እያለ የሚጫወት ካለ ቶ ይለይለታል። ማንም በደረሰበት በዚያ he was matured። ይሄን ደብዳቤ ሲጽፍ ከመብሰል አልፎ ሙክክ ብሏል። መፈራረስ ነው የቀረው። በጣም በስሏል። ባልሰብክስ ታመማለሁ። እንደዚህ አይነት ስብከት ስሰብክ እንቅልፍ አይዘኝም። አሁን በኋላ መከራ ነው ራሱ። ምክንያቱም እነዚህ ሰዎች እዚህ ደርሶኛ ምን ይዘን ነው ምንተኛው? መጥቶ ይገላግልን እንጂ በእውነት መሬት ረፍት የለም። እና የሰውዬ ያነበብኳትን ነገር ትንሽ ልንገራችሁና በቃኝ። ኮንፈረንሱን ያው አልዘጋውም፣ ክፍቱን ነው ምቶ። እናንተ ነገ በመኖር ቀጥሉ። ሌላ ቀን ስንገናኝ ክፍቱን ካቆምንበት እንቀጥለዋለን። ክፍቱን ትተኑ እንሄዳለን። ራሱ ሲመጣ ይዝጋው። እስከዛ ዝም ብለ ክፍቱን ነው ምንቶ። በጥናት በጸሎት በጽድቅ በቅድስና በወንጌል ስብከት ዝም ብለን ይዘኑ እንሄዳለን። እስቲ አሜን በሉ። እና የሰውዬ የተገለጠልኝን ኢየሱስን በሶስት መንገድ ገልጬዋለሁ ይላል። ተገልጦልኛል? አዎ ገልጬዋለሁ። በምን ገለጥከው ስትሉት የመጀመሪያ ጳውሎስ ኢየሱስን ገልጬዋለሁ የሚለው ወይንም ሰብኬዋለሁ የሚለው በሰንሰለቴ ሰብኬዋለሁ ይላል። እስራቴ ወይንም ሰንሰለቴ ስለ ክርስቶስ እንደሆነ በቤተ መንግስት ዘበኞች ዘንድ የታወቀ ሆነ ይላል። እና እኔ ወጥቼ መስበክ አልቻልኩም፣ እስር ቤት ነው ያለሁት። ሰንሰለቴን ወንጌል ስርጭት ልኬዋለሁ አለ። ማይቲ ነው ሰውየው። ሰንሰለት አውትሪች ይልካል። እኔ እስር ቤት ነኝ እና ሰንሰለቴን ላኩት አለ። ከሽከሽ እያለች ትሄዳለች አለ። እስራቴ ስለ ክርስቶስ እንደሆነ እኔና ቄሳር አልተገናኘንም። ሰንሰለቴ ግን ቀድሞ እየሰበከው ነው። የቤተ መንግስት ዘበኞች የሚለው ሁለት ነገር ነው። ፕራይቶሪየም የሚለው ቃል ሁለት ነገር ነው የሚያመለክተው። አንደኛ የንጉሠ ነገስቱ የቅርብ ጠባቂ፣ የቄሳሩ የቅርብ ጠባቂ አጠገቡ የሚቆመው ስፔሻል ጋርዱ ማለት ነው። ቄሳሩ ቶሎ የሚያዋራው ጠባቂው ሰንሰለቴ ስለ ኢየሱስ እንደሆነ ሰምቶ ለቄሳር ነግሮታል አለ። አንድ ጳውሎስ የሚባል እስረኛ እዚህ ቤት መጥቷል አለው። ምን አድርጎ? ምክንያቱም ቤተ መንግስቱ ስር ነው የታሰረው። ምን አድርጎ ሲለው ኢየሱስ ክርስቶስ ነው ጌታ ብሎ። ቄሳር እኔ ነኝ ጌታ ሲል አይደለም ኢየሱስ ነው ጌታ እያለ ነው ብሎ እኔና ቄሳር አልተገናኘንም። ሰንሰለቴ በጠባቂው በኩል አድርጋ ገብታለች አለ። ቄሳር እኔን ሳያይ ወንጌል ደርሶታል አለ። ቀጥሎ ሁለተኛው ደግሞ ንጉሠ ነገስቱ የሚቀመጥበት ጠቅላይ ፍርድ ቤት የመጨረሻው ሱፕሪም ኮርት አለ። እሱ ሮም ነው ያለው። ቄሳር ነው የሚፈርደው። ስለዚህ ከቂሳሪያ ፍርድ ቤት
አግሪጳ የጳውሎስን ኬዝ ላከ እና ለቄሳር ከቂሳሪያ ፍርድ ቤት መጥቶልሃል ፋይል ምን የሚል የምትፈርድበት ጉዳይ ነው። ማን ነው? ጳውሎስ ይባላል። ምን አለ? ኢየሱስ ክርስቶስ ጌታ ነው አለ። በዚህ በኩል በጠባቂው በዚህ በኩል በፍርድ ቤት ወጥሬ ይዤዋለሁ ሰው ይሆናል። እኔና ሰውየው ያልተገናኘንም ወንጌል ሰንሰለት እየሰበከን። ጳውሎስ በጣም የታወቀ የፍርድ ቤትና የእስር ቤት ሰባኪ ነው እንደምታውቁት። ያኔ እንደዚህ አይነት ቸርቾች ስለሌሉ ተከታታይ ትምህርት ከሆነ እስር ቤት፣ ሲንግል ስብከት ከሆነ ፍርድ ቤት ነው የሚጋበዙት። ደህንነት ምናምን የሚያስተምረው እስር ቤት ነው። ነጠላ ስብከት ከሆነ እንደዚህ ደግሞ ቆንጆ ስብከት ደግሞ የሚሰብከው ፍርድ ቤት ላይ ነው። እና ታውቃላችሁ አይደል? ከአምስት ነገስታቶች በጣም በሰንሰለት ነው ባይዘው የሚሰብከው። 5 ነገስታት ፊት ቆሟል። ከአምስቱ ነገስታቶች 4ቱን የሰበካቸው በሰንሰለት ነው። አንዱን ብቻ ነው እንደዚሁ ያገኘው። የሐዋርያት ሥራ ምዕራፍ 13 እዚህ ይላችኋል። ሰርጊዩስ ጳውሎስ የተባለው አገረ ገዢ ትዝ ይላችኋል። ጳፋ የምትባል ደሴት ላይ ተገናኙ እና ጳውሎስ ሲሰብክ ሰማና ይላል አስጠራው። ና አለው። አቤት ሲለው አገረ ገዢው አስተዋይ ነበር ይላል። ና እስቲ አለው። አቤት ሲለው እስቲ የምትናገር እስቲ ንገረኝ አለው። ደስ ብሎት እኮ ነው አገረ ገዢው አስተዋይ ስለሆነ ምንድነው እስቲ ልስማህ ግን ለማንኛውም ሲለው ጳውሎስ ሲሰብከው ለአገረ ገዢው አገረ ገዢው አጠገብ የቆመ ጠንቋይ ነበር። 2 ስም ያለው ኤልማስና በሪያሱስ የሚል 2 ስም አለው። ኤልማስ ማለት መተተኛ ማለት ነው። በሪያሱስ ማለት የኢየሱስ ልጅ ማለት ነው። ሰውየው ማሊያ እየለወጠ ነው የሚጫወተው። አይሁድ መሃል ሲመጣ የኢየሱስ ልጅ ነኝ ይላል። ሮማውያን ጋር ሲሄድ የቬነስ ቤተ ጣዖት ጠንቋይ ነው። ያገረ ገዢው ልብ ያጣምም ነበር ይላል። በዚህ ጊዜ ጳውሎስ እናቴ እየሰበከ ያለ ሲያየው ያጣመመው ነው። አንተ አለው። አቤት የዲያብሎስ ልጅ አለው። የኢየሱስ ልጅ ነኝ እኮ ነው የሚለው። ወንጌል እኮ ወደ ብርሃን ነው የሚያወጣ። እስቲ አሜን በሏ። የዲያብሎስ ልጅ አለውና የጌታን ቀና መንገድ ከማጣመም አለው። ወንጌልን አይደለም ያለው አይደል? ወንጌልን ምን ብሎ ጠራው ጳውሎስ? የጌታ ቀና መንገድ አለው። የጌታ መንገድ ብቻ ሳይሆን ቀና መንገድ ነው። የጌታን ቀና መንገድ ከማጣመም አታውም። እንግዲያው ከዛሬ ጀምሮ እውር ትሆናለህ አለ። እውር ትሆናለህ ሲለው ታወራ አይልም መጽሐፍ። ጭጋግና ጨለማ ወረደበት ነው የሚለው። እድሜው ነው አይደል የተያዘ። ከዛ በኋላ የሚመራው ፈልጎ ሲል አገረ ገዡ በተአምሩ ተገርሞ አይደለም የሚለው፣ በትምህርቱ ተገርሞ አመነ ይላል። ምን አይነት ትምህርት ነው አለ። ሲፈልግ ይዘጋል፣ ሲፈልግ ይከፍታል አለ። ከጳውሎስ ጋር አላገናኘውም፣ ከወንጌል ጋር ነው። እስቲ አሜን በሉ። አገረ ገዡ አመነ ይላል። ከዚህ ውጪ ያሉትን 4ቱን ነገስታቶች 3ቱን ቂሳሪያ ፍርድ ቤት፣ አንዱን ደግሞ ሮም ፍርድ ቤት ላይ 4ቱን በሰንሰለት ያገኛቸው። መጀመሪያ ያገኘው ፊሊክስ ነው አይደል? ፊሊክስ አገረ ገዢ ሆኖ ጳውሎስ ታስሯል። ወይ ጉድ! ሰውየው እኮ ይገርማል። ታስሯል። ከዛ ጳውሎስ ፍርድ ቤት ፈለጋለ ሊፈረድብህ ነው ሲባል ፍርድ ቤት አገልግሎት ስለሆነ ልብሱን አጥቦ ሰንሰለቱን ወልውሎ ቃል አጥንቶ ነው የሚመጣው። ሊሰብከን ነው የሚመጣው። ገብቶ ከሽከሽከሽ ያረገ ገብቶ ቆመ። ጠበቃ አይቀጥርም። ጉዳይን ራሴ ይዤ ነው መከራከረው ይላል። ሊሰብክ ነው፣ አግጥም አድርጎ ሊሰብክ ነው። ጠበቃውን ስለ ጳውሎስ ስትጠየቅ ኢየሱስ ጌታ ነው በል ቢለው እሺ ይለው ሙያ አይፈቅድለትም። ስለዚህ ጉዳይን ራሴ ይዤ ከራከራለሁ ብሎ ገባ። ትላንት እንደነገርኳችሁ ነው። አይኑን ያሟዋል። በጣም አጭር ነው፣ ድቅቅ ያለ ነው። በድንጋይ እየተወገረ 39 ጊዜ 5 የተገረፈ እንዴ ሳሉት ሰውየው ምን እንደሚመስል ባይዘው ፊዚካሊ ብታዩ በጣም ከባድ ነው። ጳውሎስ ለማየት ሁሉ የሚዘገንን ነው። አፉን ከከፈተ እናቴ የተንሳያ ይላል ደማስቆ ካለ መመለሻ የለውም። በትንትን ነው የሚያወጣ። ለመሰብሰብ ራሱ አትመችም። ውልቅልቅን አውጥቶ የጌታ ብቻ ነው የሚያደርግ። ለማንም አተርፍም። ለቤተሰብ ራሱ አቀረም። ኢየሱስ ጌታ ነው። እና መጣና ቆመ። ሲቆም ከሳሾቹ ግጥም ብለው ገብተዋል። ጳውሎስ ብቻውን ነው። አብሮት የሚቆም ሰው የለም። ሁሉ ተውኝ የሚል ቃል አንብባችሁ ወደ ጢሞቴዎስ ምዕራፍ 4 ላይ ሁሉ ተውኝ የፍርድ ቤት ቋንቋ ነው ባይዘ ሁሉ ተውኝ ይላል። ጌታ ግን ባጠገቤ ቆሞ ዞር ብዬ ከሌን ስፈልግ ጌታን አገኘሁታል። አንተ ካለ ይበቃኛል። ፍርድ ቤት ራሱ ዞር ሲል አብሮት ያለው ጌታ ነው። ወንበሩ በሙሉ ባዶ ነው። ኢየሱስ ነው የሚቀመጥበት። እና ገብቶ ቆመ። ክስ አቀረቡበት። ፊሊክስ እንዲህ አለው፣ ጳውሎስ አለው። አቤት። መከላከያ ነጥብን አቅርባለሁ።
ወፍራም ነው ሰንሰለቱና ብድግ አድርጎ ነው የሚሰብከው። ፊሊክስ ሆይ አለ። አቤት። ደማስቆ መንገድ ላይ ሲሄድ ኢየሱስ ተገለጠልኝ። እምቢ ልለው አልችልም። ፊሊክስ እንዲህ ያለው ክስህና መከላከያ ነጥብህ አይገናኝም። ጨርሻለሁ። ወንጌል ይሰብክ ነው የመጣው። ስለራሱ ሊያወራ አይደለም። ውሸታቸው ነው ሊል አይደለም። በቃ ወንጌል ሰበከ፣ ግጥም አድርጎ ሰበከ። ከዛስ መለሱት። ሲመልሱት ፊሊክስ ከወረደ በኋላ ፊስጦስ የተባለው አገረ ገዢ ነገሰ። ፊስጦስ ደግሞ አቴና አብረው ተምረዋል። እዛ ፕላቴኒያን እንትን አብረው ነው የተማሩት፣ ያውቀዋል በአካል እና ፊስጦስ ነገሰና ፊስጦስ መጣ። ጳውሎስን አስጠራው። እነዛው ከሳሾች መጡ። ጠበቃ ቀጥረው ብላስጦስና የሚባል ጠበቃ ቀጥረው ተሟገቱት። ጳውሎስ የምትናገረው ነገር ካለ ሲባል የትላንትናው አንደገማት። ደማስቆ መንገድ ላይ ሲሄድ 1000 ጊዜ በጠራው ያችን ነው የሚያወራው። ፈርስት ተች አይረሳም። መነካት የተነካ ሰው ኢነርጂው ያ ነው። በአገልግሎት መሃል የሚፈጠር ተአምር አይደለም። ጉልበት የመነካት ነው። የጳውሎስ ሪፈረንስ እንትን ከተማ ስጋባ ይገርማል ያውሉ አጋንንት ሲንጫጫ እንትን ከተማ ስጋባ የሞት አሳስነሳ በስተት አይልህም። ደማስቆ ካለህ መመለሻ የለህም። በእውነት ይለወጣል። ሰውየው ራሱ ይቀየራል፣ ሳይዙ ይጨምራል። ቤቱን ነው የሚሞላው ጳውሎስ። ያ ምንም ትንፋሽ የለውም እንዴት ብሎ ያወራል የምትለው ሰውዬ መቋቋም ነው የሚያቀተው። በደማስቆ መንገድ ላይ ሲሄድ ያን ቀን አረሰው። ኢየሱስን አየውታል። እንኳን ሊለውጠው እንኳን ሌላ ነገር ሊያወራ አንተን ራሱ ወደ ጌታ ለማምጣት ነው የሚታገለ። እንኳን ስለ ቄሳር ሊያወራ ቄሳርን በጌታ ለማድረግ ነው የሚፈልገው። ገጠም አድርጎ ሲሰብክ ፊስጦስም ወደ ማረፊያ ቤት መልሱታል። ኖርማሊ ንፍታ ቢሉትም አይፈታም ሰውየው። ደህንነት ጀምሮ ያልተጠመቁ ቅዱሳን አሉ እስር ቤት። እነሱን ሳያስጠምቅ አይወጣም። የቀራቸው ትምህርት አለ ብሎ አይወጣም። ዝም ብሎ እኮ ነው ቤት የሚከራየው። የሚኖረው እኮ እስር ቤት ነው አይደል? በ30 ዓመቱ ጌታን አገኘ። በ65 ዓመቱ ነው ወደ ጌታ ሄዶ 35 ዓመት ነው በጌታ ቤት የቆየው። 20 ዓመት ታስሮ በወንጌል ምክንያት እስር ቤት ነው። 15 ዓመት ነው እንደዚህ እየዞረ የሰበከው። ባይዘው 20 እኮ ጠጠት ያረጋት እኮ እስር ቤት ነው። ስለዚህ ዝም ብሎ ነው የሚከራ። ለዛ ነው በተከራየው ቤት የሚለው። አይገዛም፣ አይቆይማ፣ ይታሰራል፣ ከዛ ሌላ ከተማ ይሄዳል። ኢየሱስ ጌታ ነው። መጽሐፍ እንዲህ ይላል፣ ስሙኝ። ፊስጦስ ጳውሎስን ወደ እስር ቤት ከመለሰው በኋላ አግሪጳ የተባለው ንጉስ በርኒቄ ከተባለች ሚስቱ ጋር በላይኛው ሀገር ሲያልፍ ፊስጦስን ሰላም ሊለው ወረደ። ሰላም ሊለው ሲወርድ ፊስጦስ ቦሬ መሃል ሁለት አጋንንት የሆኑ የሮም ነገስታቶች ማለት ነው ቁጭ ብለው እየወሩ አንድ ባከ ጳውሎስ የሚሉት እስረኛ እዚህ ያለ አለው። አግሪጳ ማለት ከቄሳር ቀጥሎ በሮም መንግስት ሁለተኛ ንጉስ ነው። ትልቅ ስልጣን ያለው ሰው ነው። ጳውሎስ እዚህ ያለ ሲለው አግሪጳ እንዲህ አለው፣ ጳውሎስ አንተ ጋር አለ አለው። ይሄ ከተማ ለከተማ እየዞረ የሚበጠብጠው ጳውሎስ ነው አንተ ጋር ያለው አለው። አዎ ዝናውን ሰምቻለሁ አለው እና በአይን አይቼው አላውቅም። አንተ ጋር ካለማ ጥራውና ሲያወራ ለስማው አለው። ስሙ ጳውሎስ የሆነ ከተማ ሲገባ እንደ ገበያተኛ በእግር ይገባል፣ ሲወጣ በዘንቢል ነው የሚወጣው። በጥብጦት አገሩን ወንድሞች ሌሊት በዘንቢል አወጡት ይላል። ግግል በጥብጦት ነው የሚወጣው አገሩን። ሰውየው እናቴ ሳይዙና እንትኑ አይገናኝም። ሳይዙ አነስ ያለ ነው። ኢየሱስ ጌታ ነው። አትገመቱ። ሰው ሲያያችሁ ይመስላል፣ አይበላችሁ። ሲምፕሉን አንተ የሚሰራበት ክብር ከፍ ይበል። እስቲ አሜን በሏ። አይገምተዋት ይመስላል፣ አይበል። ምኑ ነው ይሄ? ምንድን ነው ይበልህ። ከዛ ያነቃንቀው። እናቴ የቆመበትን መሬት ሲያፈርሰው ያኔ ይቀበላል። ከእግዚአብሔር ጋር አብሮ የሚሰራ ትውልድ ነው የሚያስፈልገው። አሜን ነው። የእግዚአብሔር ፕሮግራም አሳይመንቱ የሆነ ሰው ማለት ነው። አሳይመንት አለብኝ እያለ የሚኖር ሰው ሲነጋ ስራ ስላለው የሚኖር ስላልሞተ መኖር የማይቀጥል ማለት ነው። አልሞትኩም ብሎ የማይኖር አልሞትኩም በቃ እንሂዳ የማይል ስራ አለብኝ የሚል ሞት ቢመጣ ራሱ አልጨረስኩም ሂድ የሚል ኢየሱስ ጌታ ነው።
ከዛ አግሪጳ አስጠራው። ሲያስጠራው ፍርድ ቤቱ ተክ ብሏል። እንደዚህ ልክ እንደዚህ ሞልቷል። እንደውም ኦቨርፍሎ ሁሉ አለው። ንጉስ ከሮም መተዋል ይፈርዳሉ ዛሬ። ተክ ብሏል። ጳውሎስ መጣ። እንዳልኳችሁ ነው ደቀቅ ያለ ሰው ይነከሽከሽ ያረገ ሲመጣ ንጉስ ከሮም መተዋል ዛሬ ዝም ብለህ እንትን እንዳትላሉት እንደ ድሮ ዝም ብለህ የመጣልን እንዳታወራ ይፈርዳሉ አሉት። ገባ እናቴ ሞያ በልበ ነው እሱ ምንም አይልም። አፉን እናቴ መድረኳን እስኪዛን ነው እጁ ጋር ተግባ ብቻ ነገሯ ወለቅለቀ ነው። አውቶ አፕሮች እሳት ነው። ፊሎሶፊ ሲማር ሳይኮሎጂ ኮመን ኮርስ ወስዷል። ገብቶ ቆመ። አግሪጳ አይቶ ታያቅ። አግሪጳ መሃል ቁጭ ብሏል። ልብሰ መንግስቱን ለብሶ ፊስጦስ በዚህ ጋር አለ፣ በርኒቄ በዚህ ጋር አለች። ከሳሾቹ ግጠም ብለዋል። ቆመ። ባይዘው ጳውሎስ ፊት ለፊት ቆሞ ካላወቀው የታለ ልትል ትችላለህ። ዝናውና ሰውየው አይገናኝ እና አግሪጳ ይሄውና ጳውሎስ አሉት። ይሄ ነው ማለት ጳውሎስ አለው። አቤት አለው። ተፈቅዶልሃል አውራ። ስማ እቺን ከምታክል ሰውዬ ምን ይወጣል ብሎ ነው አልገባውም። አብሮት ያለውን እንደሱ አግሪጳ እናቴ አጠገቡ ያለው ቄሳር ነው፣ እሱ አጠገቡ ጌታ ነው ያለው። ምን ይወጣታል እስቲ አውራ ሲለው እሳት ነው። ይሄ ዝም ብሎ ሞኝ ምን እንዳይመስል ኖርማል ሰባኪ አይደለም። በጣም አድገኛ ነው። ቅምም ያለ ሰባኪ ነው። how to approach እሳት ነው። ማንን እንዴት አፕሮች እንደሚያደርግ ክቡር አግሪጳ ሆይ አለው። ማንንም ክቡር ብሎ ያውቃል። ሊቀ ካህኑን ትዝ ይላል። በኖራ የተለሰንክ መቃብር ነህ አለው። ትዝ ይላችኋል። በኖራ የተለሰንክ መቃብር ሲለው የሊቀ ካህኑ ሎሌ በጥፊ ሲያጮለው ለምንድን ነው የመታኛል? አሁን ኢየሱስ ዝም አለ ነው የሚለው። ጳውሎስ ዝም አይልም። ሲመታው ለምንድን ነው የመታኝ ሲለው አንተ ለሊቀ ካህን እንዴት ትመልሳለህ እንዴ ሲለው ሊቀ ካህን እንደሆነ አላወቅኩም አለው። አቅም እንዴ ደብዳቤ የተቀበለ ቸርች የሚያዘጋው እኮ ከነሱ እጅ ነው። ዓለምን ኃጢአትን ክጃለሁ ሲል አብሮ ክዷቸው ካልሆነ ሰው ዲፈረንት ነው። ባይዘው ሰው በክርስቶስ ነው ማቀው ይላል። በጌታን ይላል አይደለም ከልከው አላቀም ይላል። ተቶ ነው የሚሄደው። የታና አላቀው ምን ሰው ያለ ሊቀ ካህን ነው እንዴ አላቀው። ማንንም ክቡር አይልም። አግሪጳን ክቡር ያለው ወደ ቄሳር ድልድዩ ነው። አግሪጳ ጋር ካበላሸ ቄሳር ነው ያገኘው። እሳት ነው ሰው ፕሮፐርሊ አፕሮች ያደረገው ሊፈነጠርበት ነው። እንደ ስፕሪንግ ቦርድ ነው ሰውየውን የሚጠቀመው። ክቡር አግሪጳ ያለውና ስሙኝ ዛሬ እኮ ነው ያየው። አንተ ማለት አለው ስለኛ ስለ ደቀ መዛሙርት ስለ ክርስቲያኖች ከማንም የተሻለ ታውቃለህ አለው። እግዚአብሔር ያሳይ እንግዲህ ዛሬ ነው ያየው። ታውቃለህ አለው። ቀጥሎስ በነቢያት እንደምታመን አውቃለሁ አለው። በነቢያት ታምናለህ ማለት ትንቢት ትቀበላለህ ማለት አይደለም። የነቢያት መጽሐፍትን ትቀበላለህ ታነባለህ አለው። አግሪጳ ደስ አለው። ይሄ ጳውሎስ የሚሉት እየዞረ ስለኔ ነው የሚያጠናው ብሎ ደስ አለውና እኔ ይበቃኛል ስለ ራስ አወራለሁ። ሚስጥር ሊያወጣ ነው በጌታ ሊያረገው ነው። ስለ ራስ አወራ ሲለው ብራዘር ይወለ መግቢያ ላይ ጎበዝ ቆን ቀጥሎ ማንም አይዝም። ኢንትሮ ላይ ብቻ አደገኘው። አገባባውን ካወቃችሁ ሰው እኮ መጀመሪያ ካሞገስከው ቀጥሎ ብትገርፈውም እኮ እምቢል። የአንደኛ ቆሮንቶስ ደብዳቤ መግቢያ አይነት የትም ደብዳቤ መግቢያ የለም። በእናንተ የተጀመረው እስከ ክርስቶስ ቀን ድረስ አይቋረጥም ጸጋ ይጎልባችሁም ሲል እናት ቆሮንቶሶች መቆንታተስ ማለት ራሱ ምግባረ ብልሹ መሆን ማለት ነው። የከተማው ስም ራሱ አዩ በቃ ድብልቅልቁን አወጡት። በቃ የስማን ኦፍ ጋድ ጎዲፕ ይያሉ ቀጥል እግዚአብሔር ሰው ሲሉ ምዕራፍ 1 እና ምዕራፍ 2 እንደዚህ ሰቀላቸው። ልክነ ቀጥል እግዚአብሔር ሰው ይያሉ ምዕራፍ 3 ላይ ህፃናት እንደሆናቸው አውቅ ያለው ሲል 2 ምዕራፍ አሜን ብላ እምቢ ትላለህ። የእግዚአብሔር ሰው እናድጋለን ቀጥል። ኢንትሮ ላይ እሳቱ ነው። አገባብ ጎበዝ ኮን ቀጥሎ ምንም ብታረግ ማንም አይከለክልም። ኢየሱስ ጌታ። ብዙ ጊዜ ምን በለውኛ መግቢያ ላይ ወንጌል ስንሰብክ ራሱ ጎበዝ አይደለም ታውቃላችሁ አይደል? እውነት ይዘን እኮ እኛ አንችልም። ሲኦል ትገባለህ ብለህ ትጀምራለህ። ልግባ ይልሃል ሰው ልግባ እና ልግባ
አንተ ነው የምታስገባኝ ምን አለ የምስራች ብለህ ብትጀምር ምን አለ የምስራች ብትል ተናደን እኮ ነው ምን ጀምሮኛ ሲኦል ይከታ እሳት ለጴንጤ ወንድሜኛ ስብከት እንኳን ላለም ለጴንጤ አትሆኑ። ኤኒዌይስ ከጳውሎስ የስብከት ኮንቴንት ብቻ ሳይሆን ሃው ቱ ፕሪች ሄርሜኔቲክስ ብቻ ሳይሆን ሆሚሌቲክስም ሐሳባበክም ከጳውሎስ መማር ጥሩ ነው። የሰዓት ነው እናቴ በቃ ሰውየውን ትርክክ አድርገው ከፈተው አንተ ማለት እያለ ሲከፍተው ሰውየው በቃ ስለራስ አውራ ሲለው አስተካክሎታል፣ በደንብ አስተካክሎታል። ዳይቭ ነው የገባው። በቃ ደማስቆ ብሎ ጀመረ። የማይቀይራት ርዕሱ በደማስቆ ብሎ ለአግሪጳማ ምዕራፍ 26ን አንብቡት። 40 ደቂቃ ይሆናል የሰበከው። ከጣም ይኸው ፍርድ ቤቱ በሙሉ ጠቅጠቅ ብሏል። ድምጹን እየጮኸ ወንጌል ደግሞ ኢነርጂ ነው ባይዘው በቃ ነቅነቅ አርጎ ከሰበከ በኋላ ረጅም ስብከት ነው። የሐዋርያት ሥራ ምዕራፍ 7 የእስጢፋኖስና ምዕራፍ 26 የጳውሎስ የሚያክለው የለም ስብከት። በቃ እንደዚህ ያረከው አግሪጳ ሰማውና መጨረሻ ላይ ጳውሎስ አለው አቤት ይለው መከላከያ አቅርብ ስልህ ጥቂት ክርስቲያን ልታረጌ ነው እንዲህ አለው። ገብቶታል እየሰበከው እንደሆነ ክርስቲያን ልታረጌ ነው እንዴ ሲለው ምንድነው ያለው? ምን አንተ ብቻ አለ። ከዚህ በላይ እብድ አለ እንዴ? እብድ እኮ ነው አንተ አውሬ ለሆነ ሰው ሲገል ምንም ለማይመስለው ንጉስ ምን አንተ ብቻ የምትሰሙኝ ሁሉ አለ እንደ እኔ ተሆኑ ዘንድ እንደ ሌባና እንደ ወንበዴ ታሰራለሁ። እኔ የምታሰረው አዎ እናንተ እንድትድኑ እንጂ እኔ ሌባ አይደለሁም። አንዱ ሰርቆ ሲገባ እኔ ሰብኬ ነው መገባው አለ እንደኔ እንድትሆኑ አለና ቀጥሎ እንዲህ አለው ከሰንሰለቴ በቀር ከመከራዬ እንደኔ መከራ አትቀበሉ፣ ግን እንደኔ ግን ሆኑ ከመከራዬ በቀር። ምን ማለት እንደሆነ ታውቃለህ? ከፍተኛ ፍርድ ቤት ወንጌል ሰብከ ጌታን የምትቀበሉ እጅ አውጡ እንደ ማለት ነው። እንደኔ ሆኖ አለ በጌታ ማን ነው የሚሆነው አለ። የፍርድ ቤቱን እንትና ወርዶ መስቀል ተክሎ ቸርች አድርጎት ሊሄድ እኮ ነው። የቄሳር ምስል አለ ፍርድ ቤቱ ላይ አውርዶት ክሮስ አድርጎበት ሊወጣ እኮ ነው። እንደኔ ሆኑ ሲል ፊስጦስ እንደዚህ ያለው ይህ ሰው አለ ሲለው በህዝባችን መካከል በሽታ ሆኖ ይኖራል አለው። እስማ ይሄ እኮ ስድብም አይደለም፣ በቁም እኮ ነው የሚገለ። በሽታ ነህ አለው። ሰውና እኮ አይደለም ያለው በሽታ ነህ። ሰው የቄሳርን አምልኮ እንዳያመልክ የሚከለክል ነው አለ። ከዛ ጳውሎስ እንዲህ አለው ፊስጦስ አቤት ሲለው እንደ ባላምሮ ለወራ እንደምችል ታቀኛለህ አለው። አብሮ ነው የተማሩት። ታቀኛለህ ይሄ ወንጌል ነው አለው። ተጠንቀቃል። ኢየሱስ ጌታ ነው። ፍርድ ቤቱን በተና አግሪጳ። ከዛስ ፊስጦስን ጠራው ና አለው። አቤት ሲል ይሄን ሰውዬ እንኳን የሚያሳስር የሚያስከስስ ነገር አላገኘውበትም አለው። ይኸውላችሁ ኬዙ እኮ አስገዳይ ነው አይደል? ቄሳር ባለበት ሀገር ኢየሱስ ጌታ ነው ብትል ሞት ነው የሚፈረድብህ። ሰውየው ግን ወንጌል ነክቶታል። ስለዚህ እኔ የሚያስከስስ አለ እና እንፍታው ወደ ቤቱ ይሄድ ሲለው ፊስጦስ እርሶ ከፈቀዱማ ብሎ ጠሩት። ጳውሎስ በቃ ልንፈታ ነው ሰንሰለትን አምጣ አስቀምጥና ሂድ ሲሉት እንዳትነካ አለው። ሰንሰለቴን እንዳትነካ። ሰይጣን እንደዛ ቀን መሮት አያውቅ። ሰይጣን ጨጓራ ካለው ይቃጠላል። ያው መንፈስ ነው ብዬ ነው ሳይቸግረኝ እጁ ላይ አስገብቼ አለ። ሲያስረው ሰንሰለቱን ነገስታትን መስበኪያ አድርጎ ቀየረው። ነገስታትን በቀላሉ አታገኛቸውም። ጳውሎስ በሰንሰለቱ ሄደ። ንጉሱን አይ ፍርድ ቤት ታገኘዋለህ። ስለዚህ ቤተ መንግስት መግቢያ ያደረገው ታውቃለህ። አማኞቹት ላይ ዳይቨርተር ብቻ አይደለም ኮንቨርተርም አለ። የመጣብን መከራ በሙሉ ወደ ጠላት ሂድ፣ ወደ ጠላት አይሆንም፣ ቀይረ ተጠቀመው። እስር ቤት መግባት አለበት ጳውሎስ። ልውጣ ቢል ብሎ ቢጸልም አይወጣም። ካልወጣ አለ ለምን አልጽፍም አለ። ኤፌሶን፣ ቆላሲያስ፣ ፊልጵስዩስ ምናምን ጻፈበት።
የዲቮሽን ቦታው አረገው። ሰንሰለት እጄ ላይ መግባቱ ካልቀረ ቤተ መንግስት መስበክ ያደርገዋል። ኮንቨርት አረገው፣ ቀይሮ ተጠቀመበት። ኢየሱስ ጌታ ነው። ቁልቁለት ሲያረጉበት ደረጃ ያወጣል እሱ። ሰይጣንን ባዶ እጁን የሸኙት በዚህ ነው። ለምን ሲሉት እንፍታ አልፈልግም። ለምን? ጉዳዬ በንጉሠ ነገሥቱ ይታይልኝ፣ ወደ ሮም ይግባኝ ብያለዋል። ክፋቱ መማር ክፋቱ ይሄ ነው። ኖርማል ባይማር ኖሮ ያረ በቃ መሮኛል ይላል፣ ሄጄ ልረፍ ይላል። ይሄስ እሳት ነው፣ የፍርድ ቤት አካሄድ ያውቃል። ይግባኝ ወደ ሮም ብያለዋል እና ጉዳይ ነሳቸው ይሉኛል። ጉዳይ የለውም፣ ባይዘው ሊሰብክ ነው። ምንም ጉዳይ የለውም፣ ያልቃል። እዚህ እኮ አለቀ ጉዳዩ። አልፈልግም አለ። ከዛ እንዲህ አሉ፣ ወደ ሮም ይግባኝ ባይል ኖሮ ልንፈታው ወደን ነበር አሉ። አልፈታም ብሎ እኮ ነው። አንተ ተፈታ ስትባል እምቢ ትላለህ እንዴ? ሰው ላለመታሰር ይጸልያል፣ እሱ ሰንሰለት ለማቆየት ነው የሚጸልየው። እንዳነካ ስለማያመው መሰለ እንዴ? በሰንሰለቱ ለወንጌል አድቫንቴጅ ሊይዝ ነው እንጂ እጁ እኮ ይላጣል። እስር ቤት ማደር ደስ ይላል እንዴ? አይል፣ በምንም ተአምር አይልም። እስር ቤት የሚያድረው ለወንጌል አድቫንስድ ነው። አድቫንስድ ነው ለወንጌል። ወንጌል ፕሮግራም አድርጎ ነው እየተጎዳ ያለው። ሰውነቱ ከትላንትና ይልቅ እየተጎዳ ነው። ረሃብ ከትላንት ይልቅ እያሰቃየ ነው። በየእስር ቤቱ መገረፍ ከትላንት ይልቅ ወደ ሞቱ እየወሰደው ነው። ወንጌል መስበኪያ ከሆነ ግን መከራዬን እታገሰዋለሁ፣ እግዚአብሔር እያተረፈ ነው ብሎ ነው እሱ እየከሰረ ያለው። እሱ ሉዝ ያረጋል፣ እግዚአብሔር ጌን ያረጋል። አየ እግዚአብሔር ጳውሎስ እድሜ ሉዝ ያረጋል፣ እግዚአብሔር ሰዎች ጌን ያረጋል። ጳውሎስ ክብሩን ሉዝ ያረጋል፣ እግዚአብሔር ነፍሳት ጌን ያረጋል። በሱ ሉዝ ማድረግ እግዚአብሔር ጌን ያረጋል። በኔ መክሰር ካተረፈ መክሰር ይቀጥላል አለ እና ትርፉ ይቀጥልለታል። ለምን? ሰማይ በዘላለም ነው ማወራረደው ይሳቡዳል። ጻድቅ ፈራጅ ነው፣ ፊቱ ቆማለሁ፣ የክብር አክሊል ነው ቢሰጠኛል። ኖርማል ሰማይ ሄጄ አልኖርም አለ። አክሊል ነው ልቀጥሎ የክብር ነው አለ። በሰማይ ፕሮግራም ነው የሚያሰለው። መከራ መጣብህ ስትለው ሊገለጥ ካለው ክብር ጋር ሲነጻጸር ይላል። ሞት መጣብህ ስትለው ወደ ተሻለ ክብር መውጫዬ ነው ይላል። በፍጹም ለሞትና ለመከራ ያላቸው አንደርስታንዲንግ ዓለምን አዋረደው። ታውቃለህ? ሰይጣንን አዝረከረኩት፣ አልቻላቸው። ክብር ለመንፈስ ቅዱስ ይሁን። በኋላ ላይ ወደ ሮም ይግባኝ ብሏል ብለው በቃ ወደ ሮም ላኩት። ወደ ሮም የተላከው ሁላችንም እንደምናውቀው የሐዋርያት ሥራ ምዕራፍ 27 ትዝ ይላችኋል። እሱንም ማያውቅ የለም። አውራቂስ ምናምን አውራቂስንም ማያውቅ የለም። ጧጧት አንበበኑ ነው የምንወጣው። ማዕበል ቢሰባበርም ወደ ዳር ምናምን ብለን ነው የምንሄደው። በተገኘው አጋጣሚ ሁሉ አውራቂስ አለች። አውራቂስ ባይዘው ጸጥ ያለው እንደፈለገ በሸነና ብሎ ለመጣው ሰውዬ አይደለም። አውራቂስ ጸጥ ያለው በሰንሰለቴ ለቄሳር ሰብካለሁ ላለ ሰውዬ ነው። የእግዚአብሔር መልአክ ትዝ ይላችኋል። የእግዚአብሔር መልአክ ሌሊት 14 ቀን ያህል አልበላንም ይላል አይደል? ምዕራፍ 27 ላይ ሉቃስም ነበር። 14 ቀን ያህል አልበላንም፣ ቀንና ሌሊቱን መለየት አልቻልንም ይላል። ስሙኝ፣ ቃል በቃል እንደዚህ ይላል። ለመኖር የነበረን ተስፋ ተሟጠጠ። በቃ እንደምን ሞት ገባን። ከዛስ ወዲያው ከ3 ቁጥር በኋላ የርሱ የምሆንና ሁል ጊዜ የማመልከው አምላኬ መልአኩን ላከ። ጳውሎስ ሆይ አትፍራ አለውና ምንድነው ያለው? ገና በቄሳር ፊት ሰውየው ምንድነው ያለው? በሰንሰለቴ ለቄሳር ሰብካለሁ። መልአኩ ምንድነው ያለው? በቄሳር ፊት ትቆማለህ። እማድንህ አለው ስለማትሞት አይደለም፣ ሚሽን አለህ አለው። ሚሽኑ ስትጨርስ ትሞታለህ አለው። እና አንተ ቄሳር ጋር ሄደህ ሳትሰብክ አንተም አትሞትም፣ ቄሳርም አይሞትም። ትገናኛላችኋል። ቄሳርን ለመግደል ፕሮግራም ቢደረግ ራሱ አይሞትም። ወንጌል ሰምቶ ነው የሚሞተው። ከዛ ልክ እንደዚህ ሲል በንፋሱ ተገፍተን ወደ ዳር ወጣን ይላል። ሊገላቸው የመጣው ንፋስ ገፍቶ ወጣቸው። እማትሞቱ ከሆነ ምን አላፋኝ። ሊገላቸው ነው የመጣው። ለመኖር የነበረን ተስፋ ተሟጠጠሎ። ጳውሎስ ልክ መልአኩ ሲነግረው ሞቱን ልቀቀኝ አለው። ሰምተሃል ማታ? አዎ ልቀቀኝ፣ ቄሳር ይጠብቀኛል በሉጣ አለው። ጌታ አንተን ብቻ አይደለም ያለው፣ አብረው ያሉትንም በሙሉ አሳልፌ ሰጥቻለሁ አለው። አንድ ነፍስ አይጠፋም ሲል አይዟችሁ አትፍሩ አላቸው። ጳውሎስ እኮ ወንጌል ሰብኮ ነው። ሌላውስ ወንበዴ ምናምን እኮ ነው፣ እስረኛ ነው። እንደማንዳችሁ ማሞቱ ምን ይድ ወጡ ይላል። ሲወጡስ
የመላጥያ ደሴት ሰዎች አረማውያን ናቸው። ቸርነት አረጉልን። ትንሽ የሞቀች እሳት አመጡላቸውና ፍም ነገር አድርገው ሲያረጉላቸው ጳውሎስ ሲያየው ፍሟ አትበቃም፣ መስበክ አልተመቸው፣ እየተንቀጠቀጠ ነው ሰው በርዶት። ቆይ እሳቷን ላቀጣጥላትና ሰብካለሁ ብሎ ማገዶ ፈልጎ ይዞ መጣ። በጣም እሳት እኮ ነው ሰውየው ራሱ። ማገዶ ይዞ መጣና ጨመረ እያለ ጨመረ። በደንብ እሳቱ ከፍ ሲል እየሰበከ ያለ ይገርማል። ጌታ ኢየሱስ ክርስቶስ ከገሊላ ወደ ቅፍርናሆም ሲሄድ መስቀል ተሸክሞ ሲንከራተት ሲል እፉኝቱ ወጣ ጥብቅ አለችበት። ረገፍ አርጓት መስቀል ላይ ሞተ። እባቧን አራገፈ የሚል ቃል አንበሽ። እባብ እፉኝት ክንድ ነው የሚያክለው። ከነደፈ ማክሲመም 5 ደቂቃ ነው የምትቆየው። ከዛስ አባብጦ ነው የሚሞተው። አይተዋታል እባቧን አርጎ ወደ እሳት ነው የጣላት። እዚህ ጋር ሰሩልኝ ደሙን አፍስሱልኝ አላለም። ጉዳዩ አይደለም እናቴ። ካውራቂስ ይሄ ሰውዬ ከባህር ቢተርፍም እግዚአብሔር የተቆጣው ነው። አየ እባብ ነደፉ ይላሉ። በሱ ተርፈው መልሰው ሰው እኮ ከባድ ነው። ጌታን ነው አምነ መሄድ ያለብህ። ስጋ ለባሽ በፍጹም ሰው ለሰው አይሆንም። በሱ ተርፈው አይዟችሁ አትፍሩ ብሎ አድርሷቸው ያላ ሌባ ጻድቁን እኮ ነው የሚከሰው። ሌባ እኮ ነው ቁጭ ያለው ሰውዬ፣ ወንበዴ እስረኛ እኮ ነው። ጻድቁን እኮ ነው እሱ እኮ በንጽህና ወንጌል ሰብኮ እኮ ይሞታል ብለው ሲጠብቁት የሚል ቃል አለ። ካሁን ወድቆ ይሞታል ሲሉ እንኳን ሊሞት ሰውየው የደሴቲቱ አለቃ ፑፑሊዩስ ይባላል። አባቱ ታሞ ነበር ሆዳቸውን። ያው ሉቃስ ሐኪም ስለሆነ በሽታውን ጽፎታል። ቁርጠት አይነት ነገር ነው። ታሞ ሲሰቃዩ ይላል እጁን ጭኖ ፈወሳቸው። እንኳን ሊሞት የታመመ ፈወሰ። ሰዎቹም ይላል ይህ ሰው ሳይሆን አምላክ ነው ብለው ሐሳብ ለወጡ። አምላክ አይደለም ቄሳር ፊት ሳይቆም አይሞትም። መንፈስ ቅዱስ ምን አረገ መሰላችሁ? እባባ ስነድፈው አሁን መንፈስ ቅዱስ እባብ አለ እባብ ተጠንቀቅ አርግ ማለት ያቀቷል እንዴ? አያቀቷል። እንዳይነደፍ ከሚያደርገው ተነድፎ እንዳይሞት ቢያደርገው የተሻለ ክብር ያገኛል። ምክንያቱም እንዳይነደፍ ያየም ሊያረግ ይችላል። አረ እባብ አለ እንዳትነደፍ ይላል። ከተነደፍክ ግን ማንም አያድንም ከፉኝት። ከዛ መንፈስ ቅዱስ ምን አረገ? መርዟ ገብቷል ደም ውስጥ። መንፈስ ቅዱስ ምን አረገ? ደም ወደ ሂሞግሎቢንነት ቀይሮት ሰርኩሌሽን ውስጥ ቀላቀለው መርዟን። እየገረፉት ያፈሰሱትን ደም በመርዝ ተካው ማለት ነው። ብዙ ስለተገረፈ ደም ፈሱታል፣ አኔሚክ ይሆናል እንዳያዞረው ብሎ በመርዝ ሰውየው ወደ ሮም ከተማ ገባ። የሮሜ ደብዳቤ የጻፈላት ቸርች በአካል አያውቃትም። አቂላና ጵርስቅላ ናቸው የተከሏት ቸርቿን። ለመጀመሪያ ጊዜ ተዋወቁት ታስሮ ነው። ካሽ ያረገ ሲመጣ አቂላና ጵርስቅላ የሮም ቅዱሳንን ጳውሎስ ይሄ ነው የጻፈላቸው አላቸው። ይሄ ነው? አዎ። እጁ ላይ ሰንሰለት ምን ይሰራል? ነግሯቸዋል እኮ ደብዳቤው ላይ 8:28 ላይ እኮ እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲሆንላቸው እንደሚያደርግ እናውቃለን ብሏቸዋል። እና ሰንሰለት ለበጎ እየሰራለት ነው። እንዴት? አንተ ሮም ቁጭ ብረ ቄሳርን አግኝቶ አታውቅም? እሱ መጥቶ በሰንሰለቱ ሊያገኘው ነው። አንተ ቁጭ ብለ ቄሳርን አላገኘው፣ እሱ በሰንሰለት ከጀርባ በአናት ላይ ገብቶ ለቄሳር ሰብኮ ሊጨርስ ነው። መጣ። ካሽካሽ ቦልድ ነው ጳውሎስ። ባይዘው ቀና ብሎ ነው የሚሄደው። ካሽካሽ ያረገ ቅዱሳን ካገኘ በርቱ፣ ኢየሱስ ክርስቶስ ጌታ እንደሆነ ባፍ ብትመሰክር ከሙታን እንዳስነሳው በልብ ብታምን ትድናለህ ብሎ ያልፋል። ሮማ አደባባይ ላይ እኮ ነው። ትድናለህ ባይዘው ከዘላለም ሞት ነው። በስጋ ትሞታለህ። ጳውሎስም ይሄን ሰብኮ ነው የሞተው። ጴጥሮስም ይሄን ሰብኮ ነው የሞተው። ስማ ኢየሱስ ክርስቶስ ጌታ እንደሆነ ባፍ ብትመሰክር ከሙታን እንዳስነሳው በልብ ትድናለህ ማለት ወደ መቃብር ነው የሚገፈተረ ጳውሎስ። ቆማል እንደዚያ ወደ መቃብር ያንደረድራል ወደ ሞት። ይሄን ቃል ባይዘው ጉባኤ ላይ ሲነበብ ብዙ ወደ ቤቱ ይሄዳል። አረ ይሄ ነገር አያዋጣም ሊያስጨርሰን ነው ብሎ ቦልድ ነው። ቀና ብሎ ነው የሚሄደው። ሞት አይፈራም። ከዛ ታሰረ። ቅድም እንዳልኳችሁ ነው ሰንሰለቱ ተሰበከች። በኋላ ላይ ቄሳርን አገኘው። ባይዘው ቄሳር ፊት ቆመ። ኔሮ ነው ቄሳሩ። ኔሮ ማለት አማኞችን እንደዚህ ያቆሙ ቆዳ ከላያቸው ላይ ቆዳቸውን ይልጣል። በጣም ዘግናኝ ነው። የሮም ከተማን አቃጥሎ ክርስቲያኖች ናቸው ያቃጠሉት ብሎ ኢምፓየር ዋይድ በክፍለ ግዛቱ በሙሉ ክርስቲያን የሆነ ይገደል የሚል አዋጅ አወጣ እና ክርስቲያን የሆነ በሙሉ እየታደነ ይገደል ነበር። እሱን ሰው የፊት ለፊት አገኘው።
ራእይ መጽሐፍ ላይ አውሬው ቁጥሩ 66 ነው የሚለው ባይዘው ኔሮ 666 የሚል ቁጥር ነበር የሚጠቀመው the beast ነው የሚሉት አውሬ ነው ፊት ለፊት ጳውሎስ ፊቱ ቆመ ኢየሱስ ክርስቶስ ነው ጌታ አለው አንተ አይደለህም አለው እርሱም በታመን የዘላለም ሕይወት ታገኛለህ አለው ለአውሬው ለገዢው እባብ ጭንቅላቱን ስትመታው ነው የሚወድቀው የሮም ኢምፓየርን ራሱን ያዘው ጳውሎስ ጭንቅላቱን ነው ያዘው አይ ወደ ሮም ነው የሚሄደው ሁሌ ወሬው ነው ባይዘው ወደ ሮም እየሄድኩ ነው ይላል ሰርፐንቱ ያለው ጭንቅላቱ እዛ ነው እቀጠቅጠዋለሁ ይላል ሲቪላይዜሽን ሁሉ ጊዜ ሲቲ ላይ ነው ያለው ሲቲ ፌል ካረገ ሲቪላይዜሽን ፌል ያረጋል ኪንግደም ፌል ያረጋል ሲቲው ብድግ ካለ ኪንግደም ብድግ ይላል ስለዚህ ጳውሎስ ፋይት ያረገው ሮም ሄዶ ነው ፊት ለፊቱ ቆመ ይዞት ወደቀ ሃይራርኪውን ደረመሰው ጳውሎስ ከላይ ወንጌል ሰበከበት ኔሮ ራሱን መቆጣጠር አልቻለም ሞት ፈረደበት ጳውሎስ ሁለተኛ ጢሞቴዎስን ጻፈ በዚህ ቀን ትገደላለህ ሲባል በመሞቱና በፍርዱ መሃል ሁለተኛ ጢሞቴዎስ ሩጫውን ጨርሻለሁ መልካሙን ገድል ተጋድያለሁ ሃይማኖትን ጠብቄያለሁ ጻድቅ ፈራጅ ሆኖ ከእርሱ እጅ የክብር አክሊል ልቀበል እሄዳለሁ እርሱም ይሰጠኛል ለኔ ብቻ ሳይሆን እንደኔ እርሱን ተስፋ ለሚያደርጉ ሁሉ ነው ብሎ ክፍት አረገው ዘንድሮም ተስፋ ካረከው ጳውሎስ ሰፈር ትገባለህ ለኔ ብቻ አይደለም አለ እንደኔ ተስፋ ለሚያደርጉ ሁሉ ነው አልና አንጀቴን ይበላኛል ሁለተኛ ጢሞቴዎስ የጳውሎስ ባዮግራፊ ነው ደብዳቤ ብቻ ሳይሆን ስሜት አለ ኢሞሽን ጢሞቴዎስ እንደዚህ ይለዋል ቶሎ ሳትዘገይ ወደኔና ለምን ትንሽ ከቆየ ይለዋል መሄዴ ነው ድጋሚ አንተያይ ሳልሄድ ባገኝህ ደስ ይለኛል አለውና ግብዝነት የሌለውን እምነትህን እንባህን ላይ ናፍቄያለሁ ናፍቀኸኛል እባክህ ካየሁ ረጅም ዓመታት ሆኖኛል ሳልሄድልህ ነገር ግን ብትዘገይ በእግዚአብሔር ቤት እንዴት መኖር እንደሚገባ እጽፍልሃለሁ ቤቱ የእውነት አምድና መሰረት ያለው የሕያው እግዚአብሔር ቤተክርስቲያን ነው ምናልባት ካላገኘኝ ስትመጣ ሄጄ እንኳን ከደረስክ ከዚህ በኋላ እንዴት መኖር እንዳለብህ ልንገርህ ትዕግስቴን መከራዬን እምነቴን አካሄዴን ጽናቴን ተከተለው ከማን እንደተማርከው ታውቃለህ እኔ ላይ አይተኸዋል አዎ ተከተለው እኔ ላላገኝህ እችላለሁ ባታገኘኝ እንኳን ይሄንን እየረገጥኩት ሄድኩትን ደግመህ እርገጠው እውነተኛ መንፈሳዊ አባት ነው ሪል ክርስቲያን ነው ለጌታ ነው የኖረው አይጸጸትም እግዚአብሔር አያፍርበትም ያከብረዋል ምናልባት አንተ ካልደረስክ በማርቆስ እጅ አርግና በርኖሱንና ጥቅልሉን አንተ ጋር በኤፌሶን የተወኩትን ጥቅልል ላክልኝ መሄዴ ነው እኔ እና ሳልሄድ ጥቅልሉን ላከው ለምን እስክሞት ላንብብ የእግዚአብሔርን ቃል ለአገልግሎት አይደለም ለመኖር ነው ማጠናው እና አሁን መሄዴ ነው ሳልሄድ ላክልኝ ቶሎ በል እያጠናውት ልቆይ ልሞት እኮ ነው ላንብብ እስክሞት እስር ቤቱ በጣም ቀዝቅዞኛል በጣም መከራ እየተቀበልኩ ነው ልብስ የለኝም አው በርኖስ ላክልኝ በጣም በርዶኛል እሱን ለብሳለሁ ጥቅልሏን አጠናለሁ የፍርዱ ቀን ሲመጣ ጥቅልሉን ትቼልህ ሄዳለሁ ሪል ነው አይደል
መሬት የያዘ ክርስትና ነው። የእግዚአብሔር ቃል ለጳውሎስ መጠርመሻ አይደለም መኖሪያ ነው። ከዚህ ሰው ህይወት ይሄንን ነው የምንማረው። ኮንፈረንሱ አያልቅ በቃ ይሄ ነው። አያችሁ አሁን ክፍቱን ተውኑ ማለት ነው። ይሄንን ህይወት እናንተ እየኖራችሁት ነው። ካልሆነ እስክንኖረው እንቀጥል። እዚህ ጋር አልደረስንም እንሂድ። ጳውሎስም አልዘጋውም እንደኔ ተስፋ ለሚያደርጉት ነው አለ። የጌታ ከሆናችሁ የዓለም መሆን አትችሉም። የጌታ ከሆናችሁ የሰው መሆን አትችሉም። የጌታ ከሆናችሁ የእናንተ ኢቭን መሆን አትችሉም። የጌታ ከሆናችሁ የጌታ ብቻ ነው። እሱ ደግሞ ቀናተኛ ነው። አንድ ቀንም ላንተ አይሰጥህም። ብቻው ነው የሚወስድብህ። ለክብርህ አይጠነቀቅም፣ ለእድሜህ አይጠነቀቅም፣ ለፋሚሊ አይጠነቀቅም። ለራሱ ነው የሚያደርግህ። በዚህ ቀጥሉ። ኖርማል መሆን አትልመዱ። እግዚአብሔር በህይወት ላይ ካልሰራ ይቅና ውስጥ ተቃጠሉ። ወጣቶች ነበሩ። 30 አመቱ ነው ጳውሎስ። ጴጥሮስ ከዛ ያነሰ ነበር ጌታን ሲያገኝ። ዮሐንስ 18 አመቱ ነበር። ከኛ ያንሳሉ ብዙዎቹ ሲጀምሩት። ይሄንን እድሜ ነው በእንደዚህ አይነት ኮንቪክሽን የኖሩት። ይሄን እድሜ ነው በእንደዚህ አይነት መሰጠት የኖሩት። አያችሁ ወንጌል እንደዚህ መሆን አለበት። አሜን ነው። ትላንትና የኖራችሁትን ነገ ለመድገም አታስቡ። ሌላ ክብር፣ ሌላ መሰጠት፣ ለጌታ መኖር፣ እሱን ማስደሰት፣ ሰማይ ፈገግ እንዲል፣ እግዚአብሔር ከሰማይ ደስ እንዲለው፣ ሰው አገኘው እንዲል። የኛን እንጣል፣ የሱን እንያዝ። የራስን ሉዝ ካረክ የሱን ጌን ታረጋለህ። አንተ ስትሞት እሱ ባንተ በህይወት ይቀጥላል። እኔና እግዚአብሔር አንድ ላይ መኖር አንችልም። እኔ መሞት አለብኝ እሱ በእኔ ሕያው እንዲሆን። ክብር ለኢየሱስ ይሁን። ስለዚህ ክርስትና መኖሪያው ብቻ ሳይሆን መሞቻው የሚሆን ሰው የጳውሎስ የጴጥሮስ የዴዝ ሴንቴንሳቸው ወንጌል ነው። ሊሞቱ ሲሉ የተነበበው የዴዝ ሴንቴንስ ምን አጥፍቶ ነው ሲባል ኢየሱስ ክርስቶስ የዘላለም ህይወት ነው ብሎ የመሞቻ ምክንያት ነው። የዴዝ ሴንቴንስ I think so serious ይመስለኛል። በጣም መጠጋት አለብን። አሜን ነው። እነሱ በእንደዛ አይነት ዲመኒክ በሆነ በሮም መንግስት ውስጥ በዚህ መጠን ከኖሩ እንደዚህ አይነት የክርስቲያን ከተማ እንዴት ነው መኖር ያለብን እኛ? መተንፈሻ በሌለበት ዘመን እንደዛ ከኖሩ መጸለይ በሚቻልበት ከተማ ሰው እንዴት ነው ማገልገል ያለበት? ሰው እንዴት ነው መኖር ያለበት? እውነቴን ነው የምነግራችሁ። ከነሱ ይልቅ እድል አገኘን እኛ። የነሱን ያክል ግን ካላገለገልን ከባድ ነው። ከነሱ በላይ ነው እድሉ። መጸለይ ብትፈልጉ እዚህ መታችሁ ትጸልያላችሁ። መስበክ ብትፈልጉ ማንም ይከለክላችሁ የለም ከተማ ውስጥ። እነሱስ መጸለያ ቦታ የላቸውም። መንገድ ላይ ነው የሚጸልዩት። ለስበክ ካለ ታድኖ ነው የሚገደለው። በዛ ውስጥ ነው መከራ ለቤተ ክርስቲያን የመፈልፈያ ኢንኩቤተሯ እስኪመስል በመከራ ዱፕሊኬት እየበዙ በመከራ እየበዙ ሲስተሙ ጨለማው የሚዳሰስ ነው። በእነሱ ዘመን የነበረው ጨለማ እየሰነጠቁት ነው የሚሄዱት። አይ ቅድድ አድርገውት ይወጣሉ። የነሱ አይደለም። ኃይልን በሚሰጠኝ በክርስቶስ ይላል። አንተ ስትል እኔ የለውም ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ይሄን አርኩልና ጸጋው በኔ ደከመ ይላል። እግዚአብሔር በኔ እንዲያገለግል መፍቀድ፣ በኔ እድሜ እሱ እንዲኖር መፍቀድ፣ በኔ ዘመን እሱ እንዲያገለግልበት እሺ ማለት። አንድ ቃል ልንገራችሁና ይብቃኝ። ሮሜ 15 ላይ ጳውሎስ እንደዚህ ያለ ከኢየሩሳሌም እስከ ኤልዋሪቆን ሰበኩ አለ። ኤልዋሪቆን ማለት the most remote area
አውሬ ያለበት ሀገር ነው። ሰዎቹ በቀላሉ የሚገኙ ሰዎች አይደሉም፣ ክፎች ናቸው። እዛ ሄጄ ሰብክ ያለዋል ከኢየሩሳሌም ተነስቼ እዛ አለና ነገር ግን ጸጋው በኔ ከሰራው በቀር እምመካበት የለም አለ። አይ ሚስጥሩን ነው እየነገረን ያለው። ማይቲ ሆነህ መሄድ ትፈልጋለህ? አዎ ጸጋ ባንተ ይስራ ነው። አንተ ተው ነው፣ ስጠው ነው። ዲፔንደብል መሆን መውደቅ እላዩ ላይ አልቻልኩም ስትለው ችሎታው ይታያል። አይ ኃይልህ በድካሜ ፍጹም ይሆናል ሲለው ኃይሉ ፍጹም እንዲሆን አለ። ልክ እንዳይኖረው ኃይሉ አብዝቼ በድካሜ እመካለሁ፣ ባለመቻሌ እመካለሁ አለ። ሰው እኮ የቻለው ነው ለማሳየት የሚሞክረው አለኝ ይላል። ጳውሎስስ ባለመቻሉ ይኩራራል። ለምን መሰለ? ኃይልን ወደ ፍጽምና ለማምጣት ኃይሉ እንዲገለጥ አይደለም፣ ወደ ፐርፌክሽን እንዲመጣ። ቆመና ጨርጸለው ላርገላችሁ